እንዳንድ ግለሰብ በዚህ ሀገር በነጻነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ቫሊዴሽን እዚህ ነው የሚደረገው? እዛ ሳልገዛ ነው የወጣሁት። አልገዛም። ለምን? ስለሆነ ከፍላለህ ማለት ነው። ስንት ብር ነው የከፈለው? አሁን ገብቼ አልሞላኝም። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች፣ ዛሬ ሰሞኑን በማህበራዊ ሚዲያ ከፍተኛ መነጋገሪያ በሆነውና እጅግ አነጋጋሪ በሆነ ወቅታዊ ጉዳይ ላይ ያተኮረ መረጃ ይዘንላችሁ ቀርበናል። የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር፣ የአማራ ክልል ፕሬዝዳንት፣ የጠቅላይ ሚኒስትሩ የደህንነት ጉዳዮች አማካሪ እንዲሁም ከህዳሴው ግድብ ድርድር ጋር በተያያዘ የሀገሪቱ መልእክተኛ ሆነው ያገለገሉት ዶክተር ደጉ አንዳርጋቸው ሰሞኑን በሰፊው ስማቸው እየተነሳ ይገኛል። ለመነጋገሪያነታቸው መነሻ የሆነው ደግሞ በዋሽንግተን ዲሲና አካባቢ የሚኖር አንድ ግለሰብ ዶክተር ገዱ አሜሪካ ውስጥ በስደተኝነት የፓርኪንግ ስራ እየሰሩ መሆኑን የሚያሳይ ቪዲዮ ቀርጾ ማውጣቱ ነው። ይህንን ቪዲዮ ተከትሎም በኢንተርኔት ላይ የተለያዩ አስተያየቶች ሲሰነዘሩ ቆይተዋል። በአንድ በኩል ዶክተር ገዱ ከነበራቸው ከፍተኛ የስልጣን ደረጃ አንጻር አሁን የሚሰሩትን ስራ በማንሳት ለማጣጣል የሞከሩበት ሁኔታ የታየ ሲሆን፣ በአንጻሩ ደግሞ ይህንን ለማጣጣል የተደረገውን ጥረት የሚቃወሙና ለዶክተር ገዱ አክብሮታቸውን የገለጹ በርካታ ኢትዮጵያውያን አስተያየታቸውን ሲሰጡ በሰፊው ተደምጠዋል። ለመሆኑ ራሳቸው ዶክተር ገዱ አንዳርጋቸው በዚህ ጉዳይ ላይ ምን ይላሉ? አንከር ሚዲያ የተባለ የዩቲዩብ ቻናል ለጉዳዩ ምላሽ እንዲሰጡ በስልክ አጭር ቆይታ አድርጎላቸዋል። አሁን በቀጥታ ራሳቸው ለተናገሩበት አጭር ቃለ ምልልስ እንወስዳችኋለን። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በጣም አመሰግናለሁ። ዶክተር ገዱ አንዳርጋቸው የቀድሞ የኢትዮጵያ የውጭ ጉዳይ ሚኒስትር እንደዚሁም የአማራ ክልል ፕሬዝዳንት አሁን በስደት ነው የሚገኙት። ሰሞኑን ከእርሶ ጋር በተያያዘ አንድ መረጃ በሰፊው ወጥቷል። ከቪዲዮ ጋር ተያይዞ ነው እርሶ በዚህ በአሜሪካ እያደረጉ ያሉትን በቪዲዮ ቀርጾ ለተለያዩ መድረኮች ያበቃ አንድ ግለሰብ ነው። ያንን ተከትሎ ሰፊ መነጋገሪያ ሆኗል። አቶ ገዱ አንዳርጋቸው ምንድነው የሰማነው? ምንድነው በእርሶ በኩል ለዚህ ጉዳይ የሚሰጡት አስተያየት? መሳይ በጣም አመሰግናለሁ። ይህንን ጉዳይ በተመለከተ ብዙ ማለት አልፈልግም። ነገር ግን እኔ እዚህ ሀገር ከመጣሁኝ ዞሮ የዚህ ሀገር ኑሮ የሚፈልገው ለዚህ ሀገር ለመኖር መስራት አለብህ። እኔም እንደዛ ነው እያደረግኩ ያለሁት። እንግዲህ ሰዎቹ ይህንን ያቀረጹ ሰዎች ምን ፈልገው እንደሆነ በእውነቱ አላወቅኩም። ነገር ግን እኔ በዚህ አጋጣሚ መግለጽ የምፈልገው ምንድን ነው፣ እኔ አንድ ግለሰብ ነኝ። እንደ አንድ ግለሰብ በዚህ ሀገር በነጻነት ለጊዜው ያገኘሁትን ስራ እየሰራው ኑሮዬን እየገፋው ነው ያለሁት። እግዚአብሔር ይመስገን መኖርበት አኗኗሪም የተሻለ ሁኔታ ላይ ነው ያለሁት። እየሰራው ነው የምኖረው ማለት ነው። ከዛ በተረፈ ግን እኔ የአማራ ወንድሞቼ እህቶቼም ይሁን በጠቅላላ የኢትዮጵያ ሕዝብ መጨነቅ ያለበት እዛ ሀገር ቤት ላለው ሕዝብ ነው። በከፍተኛ ስቃይ ውስጥ ነው ያለው የአማራ ሕዝብ። በየቦታው እየተገደለ እየተፈናቀለ ባህሉን እምነቱን በአግባቡ ኤክሰርሳይዝ እንዳያደርግ ብዙ ነገሮች እየተደረጉ ነው ያሉት። ሰው መጨነቅ ያለበት አጀንዳ ማድረግ ያለበት ያንን ጉዳይ ነው፣ የሕዝብ ጉዳይ ነው። ኢትዮጵያውያን አሁን በሰላም ወጥቶ መግባት ወይም ደግሞ ቤት በሰላም አድሮ በነገታው የሚገናኝና የማይገናኝ መሆኑን እርግጠኛ የማይሆንበት ሁኔታ ነው ያለው። የኢትዮጵያ ሕዝብ በእጅጉ ሰፈር እያደረገ ማለት እየተሰቃየ ነው ያለ። አጀንዳችን መሆን ያለበት ይሄን ህዝብ እንዲያደርገን ነው ከዚህ ስቃይ የምናወጣው የሚል የመተባበር መንፈስ፣ የትግል መንፈስ መጠናከር ነው ያለበት። ከዛ ባለፈ ደግሞ በእውነቱ ለመናገር አሁን ትግል እያደረጉ ያሉ ወገኖች አሉ። እነዚህ ትግል እያደረጉ ያሉትን ወገኖች መደገፍ እና ለውጤት በቅተው እኛም ደግሞ ወደ ሀገራችን በሰላም የምንመለስበትን ሁኔታ እንዲፈጠር ማድረግ ነው ትልቅ ትኩረት ሊሰጠው የሚገባ የሚል እምነት ነው ያለኝ። የኔ ይህን ያህል በእውነቱ ለመናገር ህዝቡ ያለውን አክብሮት የተናገረው እያንዳንዱ ሰው ለአሁን ብቻ ሳይሆን በህይወቴ ውስጥ ትልቅ አክብሮት ለህዝቡ ነበረኝ። አሁንም ይህ አክብሮቴ የበለጠ እንዲያድግ የበለጠ አክብሮት እንዲኖረኝ አድርጓል። ከዛ በተረፈ ግን ያላቸውን አስተያየት ለሰጡ ፖዘቲቭ የሆነ ገንቢ የሆነ አስተያየት ለሰጡ ወገኖቻችን ሁሉ ከልብ የመነጫ ምስጋና አቀርባለሁ። ዶክተር ገዱ አንዳርጋቸው የውጭ ጉዳይ ሚኒስትር ነበሩ፣ የአማራ ክልል ፕሬዝዳንት፣ የአብይ አህመድ የደህንነት አማካሪ። ከግል ጥቅም አንጻር ከብዙ ነገሮች አንጻር ስንመለከተው አሁን ካሉት የብልጽግና
እታች ያሉት አመራሮች እታች ያሉት ካድሬዎች ከላይ ካሉት አንጻር አይደለም በግሎ ማድረግ የሚገባው ነገር ይያለ ነገር ግን ያን ሳያደርጉ ቀርተዋል። ይሄንን ነገር በማድረጉ የሚሰማውት በግሎ ስሜት አለ። ይሄ አሁን የተባለውን ስራ በቪዲዮ ቀርጾ ያወጣው ግለሰብ አለ። ያንን በመስራቱ በነበሩበት የስልጣን እርከን ደረጃ አሁን ይሄንን ስራ ላይ በመገኘቱ የሚሰማው ስሜት አለ። አይደለም ስደተኛ በመሆኔ የሚሰማኝ ነገር ሊኖር ይችላል። አገርን ያህል ነገር ትተህ ስደተኛ መሆን ዞሮ መጥፎ ነገር ነው። ከዛ በተረፈ ግን እኔ ያኔ የአማራ ክልል ፕሬዚዳንት ሆኜ በፌደራል ደረጃ ሚኒስትር ሆኜ ባገለገልኩበት ዘመን ያ ሮሌ የነበረው ለህዝብ፣ ለሀገር፣ ለጋራ ጉዳዮች መስራት ነው። ህዝብ የተጣለብኝን ኃላፊነት መወጣት ነው። አሁን ደግሞ ከዚህ እየሰራ ያለሁት ለመኖር ነው። ለኔ ለግሌ ነው እየሰራ ያለሁት ማለት ነው። ይሄ እኔ ራሴን ችዬ እዚህ ሀገር ከኢትዮጵያ ወደዚህ ስመጣ የልብስ ሻንጣ ከመያዝ በስተቀር ሌላ ይዤ የመጣም ነገር የለኝም። አሁን ግን እየኖርኩ ነው። እዚህ ሀገር የሚኖር ሰዎች የሚኖሩትን ኑሮ እየኖርኩ ነው ማለት ነው እየሰራሁ። ይሄ ስራ ለእኔ የቤት ኪራይን ለመክፈል የሚያስፈልጉኝ ሌሎች ቢልስ ማለት የክፍያዎችን ለመክፈል እና ለመኖር ተረጋግቼ እንድኖር እንዳስብ በሚያስችለኝ መንገድ እያገለገለኝ ነው ያለ። እንደውም እኔ ከዚህ ከቆየው የምመኘው ወደ ሀገር ቶሎ መመለስ ነው። ነገር ግን ከዚህ የምቆይ ከሆነ የበለጠ ደግሞ ከዚህም የተሻለ ስራ በአይነትም ደግሞ ሌላ ተጨማሪ የምሰራው ስራ እየሰራው የበለጠ ኑሮዬን እያሻሻሉ መሄድ ነው እና ምንም እንደውም ወደ አሜሪካ እዚህ ሀገር የተለመደ ነገር አለ። ከሲስተሙ ውስጥ እንደዚህ እያልክ ነው ቀስ እያልክ ነው የምትገባው እና እንደውም ሳልቸገር እንትን ሳልል ራሴን በራሴ ለማስተዳደር መቻሌ በእውነቱ ለመናገር ኩራት ነው የሚሰማኝ፣ ክብር ነው የሚሰማኝ። እንደው ዶክተር ገዱ አንዳርጋቸው በኢህአዴግም ጊዜ ነበሩ፣ በብልጽግናም ጊዜ ነበሩ። ሀብት ለማግኘት ገንዘብ ለቤተሰብም ለራሱም ለወደፊት ለጡረታም ይሆን ለማትረፍና ለማቆየት እድሉ ነበረ። ያንን ያላደረጉት ግን ለምንድን ነው? ምክንያቱም አንዳንዶች እንኳን አይደለም እርሱ ባሉበት የፌደራል ከፍተኛ የስልጣን እርከን ላይ ይቅርና የወረዳ ባለስልጣን ሲሆኑ እንዴት ሀብት እናገብሳለን፣ እንዴት የራሳችንን የወደፊት ህይወት እናደላድላለን የሚሉ ባለስልጣናት በሞሉበት እርሱ ያንን ማድረግ ያልቻሉበት እንደው ያንን ነገር እንደው ማወቅ ስለፈለግን ነው። ለምን አላደረጉም? እንግዲህ እንደ ሰው ሊለያይ ይችላል። ህገወጥ እኮ ነው። ያ እንድታስተዳድር ነው የተሰጠህ እንጂ ለግልህ ጥቅም ልታውለው አይደል ማለት። በዛ የምሰራበት ጊዜ መንግስት ደሞዝ ይከፍለኝ የሚከፈለኝ እንደሌላው መንግስት ሰራተኛ አለ። ከዛ በተረፈ ህዝብና የሀገርን ገንዘብ መውሰድ ከህግ አኳያም ትክክል አይደለም፣ ከሞራል አኳያም ትክክል አይደለም። እኔ ደጋግሜ እንደማነሳው በኢህአዴግ ውስጥ ስቆይ የሆነ ለውጥ እንዲመጣ በህብረተሰብ ደረጃ በአኗኗር ደረጃ እንዲመጣ የምፈልገው ዓላማ ነበረኝ፣ የማምንበት ያን ዓላማ ለማሳካት ነው ስረባረብ የኖርኩት እንጂ የግል ኑሮ እንዴት አድርጌ ነው ከፐብሊክ ሪሶርስ ከህዝብ ሀብት ወስጄ ብዬ አስቤውም አላውቅም። ያንን አለማሰቤ ደግሞ አሁን ጤናማ አስተሳሰብ ማለት ይሄ ንጹህ ሌዳ እንዲኖረኝ አግዞኛል። አሁን በዚህ የምሰራውን ስራ እንደው ሌላው ሰው የተለያየ ስያሜ ሊሰጠው ይችላል። ለእኔ ክብር ነው የሚሰማኝ መሳይ እና ለኛ አስተያየቴ ነው። በጣም አመሰግናለሁ። የተከታተላችሁት የቀድሞ ከፍተኛ ባለስልጣን ዶክተር ገዱ አንዳርጋቸው የሰጡትን ምላሽ ነበር። ዶክተር ገዱ በዚህ አጭር ምላሻቸው 3 ዋና ዋና ነጥቦችን አንስተዋል። የመጀመሪያው የራስን ህይወት በራስ ጥረት መምራት ነው። በአሜሪካ ለመኖር ስራ መስራት ግድ እንደሚልና እሳቸው ራሳቸውን ችለው ከኢትዮጵያ ሲወጡ ምንም ሳይዙ በአንድ የልብስ ሻንጣ ብቻ መምጣታቸው ገልጸው አሁን የሚያገኙትን ገቢ የቤት ክራይና ሌሎች ክፍያዎችን ለመክፈል እንደረዳቸውና ራሳቸውን ማስተዳደር መቻላቸውን ኩራትና ክብር እንደሚሰማቸው ተናግረዋል። ሁለተኛው የህልና ነጻነት ነው። በከፍተኛ የስልጣን እርከን ላይ በነበሩበት ጊዜ ከህዝብና ከሀገር ሀብት ላይ ለግል ጥቅማቸው ለማካበት አስበው እንደማያውቁና ይህም አሁን ላይ ንጹህ ህሊና ኖሯቸው በሰላም እንዲኖሩ እንደረዳቸው አስረድተዋል። ሶስተኛውና ዋናው ጉዳይ ግን አጀንዳን መለየት ነው። ሰዎች በእሳቸው የግል ሁኔታ ላይ ጊዜያቸውን ከማጥፋት ይልቅ በአሁኑ ወቅት በኢትዮጵያ ውስጥ በከፍተኛ ስቃይ፣ ግድያና መፈናቀል ውስጥ ስላለው ህዝብ ሊጨነቁና ሊተባበሩ እንደሚገባም በጥብቅ አሳስበዋል። ቃለ ምልልሱን ያደረገው ጋዜጠኛ እንደገለጸው ዶክተር ገዱ አንዳርጋቸው በኢትዮጵያ ወቅታዊ ሁኔታዎች ዙሪያ ወደፊት ሰፋ ያለ ቆይታ ለማድረግ ቃል ገብተዋል። እኛም ይህንን ቆይታ ልክ እንደደረሰ የምናቀርብላችሁ ይሆናል። ውድ ተመልካቾቻችን እናንተ በዶክተር ገዱ አንዳርጋቸው ምላሽ ላይ ምን ትላላችሁ? ሀሳብ አስተያየታችሁን በኮሜንት መስጫው ላይ ካፍሉን። ቪዲዮውን ላይክ እና ሼር በማድረግ ለሌሎች እንዲደርስ አድርጉ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ስለተከታተላችሁን እናመሰግናለን። በሌላ መረጃ እስከምንገናኝ ሰላም ቆዩ።